ዛሬ እንግዲህ መዲና ሙነወራ የጣለው ዝናብ አየሩ ደስ ይላል። መዲና ሙነወራ አልአዚዝያ ሰሞኑን በመዲና ዝናብ ጣል ጣል እያደረገ ነው። እንግዲህ ሀገራችንን ያስታውሰናል ዝናብ ሲጥል ማለት ነው። በመዲና ሙነወራ መዲና ሙነወራ ልቀቁኝ ልቀቁኝ አይልም። ይኸው እዛው ሊያስረጀን ነው ክረምትን። እዛ ደግሞ በእግራቸው የሚሄዱ አሉ። ያው እዚህ ሀገር እንግዲህ ዝናብ ብርቅ ነው፣ እንደኛ ሀገር አይደለም። እኛ ሀገር ደግሞ ስለተለመደ አሁን ላይ ያው ድርቅ እየሆነ ነው እንጂ ሀገራችን ላይ ዝናብ ችግር የለብንም። ሱብሃንአላህ። እዚህ ደግሞ ዝናብ ሲጥል ያ አላህ ያላቸው ደስታ ማለት ነው። እና አላህ ሀገራችንን ሰላም አድርጎልን ስደተኞች ሁሉ በሀገራችን ላይ የምንኖር አላህ ያድርገን። ሀቂቃ ብዙ ሰው ስደት ላይ እየኖረ ግን ኑሮን ሳያጣጥም ልጅነቱ እያለቀ እድሜው እየሄደ በቃ መጨረሻ ላይ ድብርት ውስጥ ነው የሚገባው። እድሜ በገፋ ቁጥር እድሜ በጨመረ ቁጥር ድብርት ውስጥ ነው የምንገባው ማለት ነው። እና አላህ ሀገራችንን ሰላም አድርጎልን ቤተሰብ ጋር፣ እናት አባት ጋር፣ ልጅ ጋር፣ ከባል ጋር የራሳችንን ህይወት የምንኖር አላህ ያድርገን። አላህ በያለንበት ይጠብቀን። ውድ ሀገሬ ልጆች አይዟችሁ፣ ጠንክሩ፣ በርቱ። በያለንበት በዱዓ እንረሳሳ፣ ዱዓ እናድርግ።